ታለን ስልኩ አይሰራም የደወሏቸው ደንበኛ ጥሪ አይቀበልም ማንንም ሰው እሱን ያየው ሰው የለም እስከዛሬ ጎንደር እንደሄደ ከጎንደር ሄዶ ወደ ገጠር ከሄደ በኋላ ያለበትን ሁኔታም የት እንዳለ ምናቀው ታሪክ የለም ሰይድ ቻናል ላይ እንዴት መጣሽ እንዴት ተገኘሽ እንዴትስ እየተዛ በቃ በመጥፋቱ እንኳን ምንም የተጨነቀች እኮ አትመስልም ምን ነገር በቃ ይሄ ነገር ነው እንትን ያናደደኝና አሁን ጭራሽ ብላ እኔ ለመፎገር እኔኑ ለማናደድ እዚህ ባሏ ጠፍቶ እኔ ባሏን እየፈለኩ ነው ባለቤቴ ጠፍቷል የሷ ባል ጠፍቷል እንዴት ሰው ለአባቶቹ ለልጆቹ አባት አይጨነቅም ሐረር ላይ ሐረማያ ሄዳ አዩ በረኪና ሰይድ ትልልኛለች ጭራሽ እዛ ቆማ ማለት ነው የሚገርም ሰይዶ ስትል በተለይ እንዴት እንደምንገር እኔ እኮ ይሁን እኔ በጣም ነው ውስጥ እየተናደደ ያለው ለምን እኔ ሰይድ የሆነ ነገር ቢሆንስ እንዴ የምታውቀው ነገር ቢኖር ነው እንጂ እንደዚህ ዝናና ያቻለችው ማለት ይሄንን ያህል ነገር ታውቃለች የሆነ ነገር የምታውቀው ነገር አለ አይ የሆነ ማታውቀው ነገር ባይኖር ኖሮ እዚህ ቦታ ላይ ምን ሁኔታ ታውቃለች አይ ማታውቀው ሁላችንም እናውቃለን ግን እዚህ ጋር ማታውቀው ነገር ባይኖር ኖሮ አበዳን ሱመያ ሰይድ እንግዲህ ለሷ ሲል በጣም ብዙ ነገር ሆኗል የትና የት ድረስ ለሷ ሲል እንግዲህ ሁላችንም እናውቃለን ምን ያህል ለሷ መስዋዕት የሆነ እንደሆነ ሁላችንም እናውቃለን አሁንም ህይወቱን አሳልፎ እስከመስጠት ድረስ አላ መስዋዕት ራሱን አድርጎ የፈለኩትን ልሁን ብሎ ነው እሷን ፍለጋ እዛ ሄደው አይደል ግን የምታውቀው ነገር እዚህ ጋር ባይኖር ኖሮ ከዚህ በፊት ሱመያ አይደለም ና ብላ ቪዲዮ ሰርታ ለመልቀቅ ይቅርና ስልክ እንኳን አታነሳለትም ብዙ ጊዜ ሰይድ እኮ እኔ አልላሽ የፈለኩት እንደ መሰለ እኔ ይሄ ነገር ደውላለት ከቪዲዮ ውጪ ሰይዶ እንደዚህ አይነት ቦታና እኔ ቀበላለሁ እኔ ያለውልክ ያለችው ለሰይድ እኔ በጣም እርግጠኛ ነኝ ለሰይድ የሆነ ወጥመድ አዘጋጅታላት አይ አስተባታው ነው እንጂ ወይ እስር ቤት ገብቷል ወይ የሆነ ነገር አግቶት በቃ የሆነ ነገር እየተሰቃየ ነው ወይ ደግሞ የሆነ ነገር ተማምና ነው እንጂ ሰይድን የጠራችው ምን ልታረጊ ባህር ዳር ጠርተሽው ከባህር ዳር ገጠር መጥቶ ደግሞ የሰይዱን ዱካ እንዴት አጣር እኔ አሁን ሙሉ ድራሹ ጠፋ እና እኔ ዛሬም ነገም ልነግራችሁ ምፈልገው እንድታቁልኝ ምፈልገው ሰይድ አዳማ በስነ ስርዓት ሌጋ ቁጭ ብሎ ወደ ጎንደር ተሸኘው ወደ ገጠር እንዳትሄድ አደራ እንደዚህ ነገር ይደርስብሃል ብዬ ወደ ገጠር ሸኝቷል ከገጠር በኋላ ባህር ዳር ያለ ስልክ ያወራይ ነበር ገጠር ከሄደ በኋላ ግን ስልክ አንስቶልኝ አያውቅም ቴክስት መልሶልኝ አው ስልኩም ዝግ ነው ቴክስት መልሶልኝ አያውቅም ቮይስ አስቀምጬለት ሪካርዱ ምን እንደሆነ እንኳን ምንም ነገር እኔ ምንም እየመለሰልኝ አይደለም እኔ በጣም ጭንቀት ውስጥ ነኝ አስቀጥቅጣው ነው አሳስራው ነው እኔ ላብድ እኔ የልጆች አባት ሰይዶ የስምንት ዓመት ባለቤት ዝንብ ነው ያለችው 15 የሆነ ነገር ብላለች ብቻ የሆነ ነገር ብላለች ውዱ ባለቤቴ እኔ እፈልጋለሁ አንተም ማጣት አልፈልግም ወደ ባህር ዳር የልጆች አባት ነህ ስትለው በተለይ ወደ ባህር ዳር እቀበላለሁ አለችው አሁን ደግሞ እሷ ምን እያረገች ነው ያለችው ሰይድ ያለበትን አናቀም እሷ በየፍሬንድሺፑ ሄዳ ማኪያቷን እየጠጣች ጁሷን እየጠጣች ተዝናናለች በየሐረሩ በጀልባ እየተዝናናች አዩ በረኪና እያለች ስሜን እያጠፋች ተዝናናለች አንዴ ባህር ላይ ነኝ እያለሁ አንዴ ምን ላይ ነኝ እያለሁ እያለች ተዝናናለች እንግዲህ ዛሬ ሰይዶ እዚህ ምን ላይ እንዳለ አላውቅም የእውነት የሆነው ነገር ቢሆን ኢንሻአላህ ፊቷ ይናገራል በጣም አሳዝነኛለች የምሬን ነው የምላችሁ አያበሳጭቷታል በዛ ላይ ደግሞ ሃዩ በረኪና እያለች ስለተበሳጨችባትም መዛ ላይ ስለጠራቻት እንደዛ ብላ ተበሳጭታለች ባዩ መፍረድ አይቻልም ሱማያ የእውነት በርግጥ የሰይድ ወንድሙ አይሁን አላቅም ብቻ ግን እየተከራከረላት ነው የሆነ የምታውቀው ነገር ኑሮ ነው እንጂ እሷ በሱ ላይ አትጨክንም ነገ ልጆቿ ምን ይሏታል ስለዚህ ምንም አታረግም እንደዛ አትበሉ እነሱ ይታረቃሉ እያለ ነው ማለት ነው እና ውድ ተመልካቾቼ የእውነት አዩ በጣም ቀውሳለች አብዳለች መጀመሪያ አትሄድ ብየው ነበረ ናና ብላ ወስዳ እንደዚህ አደረገችብኝ ስልክ ያነሳልኝ አይደለም በጣም አዝኛለሁ ደብሮኛል እያለች ነው ማለት ነው እና የእውነት በጣም አሳዝነኛለች ተናዳለችም ታውቃላችሁ ጸባይዋ ብስጩ ነገር ነችና አሁን ደግሞ ሞር ተበሳጭታለች ምን ያልበት እንደምጠላው ታውቃለህ
አይደል? ስለዚህ ስንት ደረጃ ስንትና ስንት ነገር እንደዛ ስታረገው እንዳልነበር አሁን ከመከቱ በቃ ማለት አዛኝ ሆነች፣ ደርሶ አዛኝ ሆነች፣ ተቆርቋሪ ሆነች፣ ይሆነ አይደል? በቃ ሐሳቢ ሆነች። አይ እሺ በፊትስ ነው ልክ ነሽ እኮ በፊት የልጆች ያው ልንገርሽ እንደዛ አሁን እዚህ ነኝ ቪዲዮ አንድ ቦታ ሆነ ከለቀቀች በኋላ እዛ ቦታ አትገኝም። ሲቀጥል ደግሞ እኔ ሰይዶ አሁን ማለት በዚህ ይሄኛውን ቪዲዮ አይቶ ወይ አለው ካላለ ወይ ደግሞ ያለበት ቦታ ካልታወቀ እከሳታለሁ። እኔ ባለችበት ትያዝ እሷ ጋር ሄዶ እሷን ፍለጋ ሄዶ ነው ይሄ ሰው የጠፋው። ሰውየው የት እንዳለ አይታወቅም። ምን እንዳደረገችው አላውቅም። ሲል ከሀገር እንደወጣ ማንኛውም ሰው ያውቃል። እሷን የጠራችው ብዬ አሳስራታለሁ። እኔ አሳስራታለሁ። ምንም አይሆንም፣ ይመጣል። መምጣቱ ግን መክሰስን ምንም አይጠበቅም። አይደለም ወይስ ሱመያ ደርሶ